ሰላም እንዴት ቆያችሁ ተማሪዎች? በዛሬው ቪዲዮአችን ደግሞ ስለ ቴሌኮንፈረንስ እንመለከታለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እንድታደርጉልኝ በአክብሮት ጠይቃለሁ። እንዲሰራላችሁ የምትፈልጉት ርዕስ ካለ ደግሞ በኮሜንት እንድታሳውቁኝ እላለሁ። ወደ ክላሳችን ስንመለስ ቴሌኮንፈረንስ ቴሌኮንፈረንስ ማለት ምን ማለት ነው ከሚለው እንነሳ። ስለዚህ ከመጽሐፋችሁ ላይ ለማየት እንደምንሞክረው ቴሌኮንፈረንስ is a meeting of two or more people who are separated by distance using electronic communication። ስለዚህ ቴሌኮንፈረንስ ማለት ምንድነው? ሁለትና ከዛ በላይ የሆኑ ሰዎች በተለያየ ቦታ ላይ ያሉ ሰዎች ኤሌክትሮኒክ ዲቫይሶችን ወይም ኤሌክትሮኒክ ኮሚኒኬሽን ዲቫይሶችን በመጠቀም ኮሚኒኬት ሲያደርጉ ሚት ሲደራረጉ ሲገናኙ ቴሌኮንፈረንስ እንላለን ማለት ነው። ስለዚህ ኮንፈረንስ ስንል ምንድነው? አንድ ላይ የሆነ ሰዎች ጋዘር ተደርጎ ነገር ግን ቴሌኮንፈረንስ ስንል ደግሞ ምንድነው? በዲስታንስ ላይ በርቀት ላይ አንዱ ሌላ ሀገር አንዱ ሌላ ቦታ የሆነ ሰው ኤሌክትሮኒክ ዲቫይስ በመጠቀም ሚት ሲደራረግ ሚቲንግ ሲያደርግ ወይ ስብሰባ ሲያደርግ ምን እንላለን? ቴሌኮንፈረንስ እንላለን። ለምሳሌ አንድ ሰው ሐዋሳ ሆኖ ሌላኛው አዲስ አበባ ሆኖ ሌላኛው ደግሞ ዩኤስኤ ሆኖ ኤሌክትሮኒክ ኮሚኒኬሽን በመጠቀም ሐሳብ ሲለዋወጡና ሚት ሲደራረጉ ቴሌኮንፈረንስ እንላለን ማለት ነው። It is a generic term for connecting people from different location electronically። ቴሌኮንፈረንስ ዋና ጥቅሙ ምንድነው? ጂኦግራፊካሊ የተለያየ ቦታ ላይ ያሉትን ሰዎች በኤሌክትሮኒክ ዲቫይሶች ምን ማለት ነው አንድ ላይ ማገናኘት ማለት ነው። ሁለት አይነት የቴሌኮንፈረንስ አይነቶች አሉ። ኦዲዮ ኮንፈረንስ እና ቪዲዮ ኮንፈረንስ በመባል በሁለት ይከፈላል ማለት ነው። ኦዲዮ ኮንፈረንስ ማለት ምን ማለት ነው? በቮይስ ብቻ ስንገናኝ ማለት ነው። በቮይስ ብቻ ከሁለት እና ከሁለት በላይ የሆኑ ሰዎች አንድ ላይ ተገናኝተው ኮሚኒኬት ሲያደርጉ ሲያወሩ ኦዲዮ ኮንፈረንስ እንላለን። It is voice only communication, sometimes called conference call። ኦዲዮ ኮንፈረንስ በሌላ በኩል ኮንፈረንስ ኮል ይባላል። ስለዚህ ቮይስ ኦንሊ ሳውንድ ኦንሊ በቃ ድምጽ ብቻ ነው የምንለዋወጠው ማለት ነው። በድምጽ ብቻ ከብዙ ሰዎች ከሁለት እና ከዛ በላይ ነው ሰዎች ጋር ስንገናኝ ኦዲዮ ኮንፈረንስ ወይም ኮል ኮንፈረንስ እንላለን ማለት ነው። which connect people from remote location via telephone lines። ቴሌፎን ላይኖችን በመጠቀም በተለያየ ኤሪያ ላይ ያሉትን ሎኬሽን ላይ ያሉት ሰዎች ኮሚኒኬት የምናደርገው ሚቲንግስ ካን ቢ ኮንዳክትድ ቪያ ኦዲዮ ኮንፈረንስ። የተለያዩ ሚቲንጎች ኮል ኮንፈረንስ ወይም ኦዲዮ ኮንፈረንስን በመጠቀም ሊካሄዱ ይችላሉ ማለት ነው። ሁለተኛው የኮንፈረንስ አይነት ቪዲዮ ኮንፈረንስ ነው። ቪዲዮ ኮንፈረንስ ደግሞ ከስሙ እንደምንረዳው ምንድነው? it combines both voice communication and video image። የኦዲዮ ኮንፈረንስ ምንድነው? ቮይስ ብቻ ነበር አይደል? በዚህኛው ላይ ደግሞ ቪዲዮ ይጨመራል ማለት ነው። it supports two-way video conferencing። two-way ነው ማለት ነው። ሁለቱም አካል በቪዲዮ ምን መደራረግ ይችላል? ኮሚኒኬት ማድረግ ይችላል። ለምሳሌ እዚህ ላይ እነ ጎግል ሚት መጠቀም እንችላለን፣ እነ ቴሌግራም ራሱ እንደዛም ለቪዲዮ ኮንፈረንስ። ግን ሞር ኦፍ ጎግል ሚት በጣም ለቪዲዮ ኮንፈረንስ ብዙ ሰው የሚጠቀምበት አፕ ነው ማለት ነው። እንደ አንድ ኤግዛምፕል መውሰድ እንችላለን እዚህ ላይ ቪዲዮ ኮንፈረንሲንግ create social presence that resembles face to face meeting። face to face just like ኤሌክትሮኒካሊ የተለያየ ቦታ ብንሆንም እንኳን face to face እንዳለን ሚቲንግ እያደረግን እንደሆነ ምን ማድረግ እንችላለን? ሚቲንጉን ማካሄድ እንችላለን። it enables participants to see the facial expression and physical appearance of conference participants as remote side። ስለዚህ ፋሻል ኤክስፕሬሽን እና ፊዚካል አፒራንስን እርስ በርሳችን መታየት እንችላለን ማለት ሚቲንግ ስናደርግ ስብሰባ ስናካሂድ እርስ በርሳችን ፋሻል ኤክስፕሬሽን ፊታችን እንደሚመስል ምን አይነት ስሜት ፊዚካል አፒራንስችን ምን ጥቁር ነን ቀይ ነን የሚለው ራሱ እንታወቃለን ማለት እንታያለን። ኦዲዮ ላይ ድምጽ ብቻ ስለሆነ ማን ምን አይነት ከለር እንዳለው ምን አይነት ፊሊንግ እየተሰማው እንደሆነ ልናውቅ አንችልም ማለት ነው። ሞር ኤግዛምፕሎች እነ ዙም ራሱ አንድ ቪዲዮ ኮንፈረንስ አፕ ነው። ጉግል ሚት ቀደም ያልኳችሁ ማይክሮሶፍት ቲምስ አር ሳም ኤግዛምፕል ኦፍ ቪዲዮ ኮንፈረንሲንግ ሶፍትዌር። እነዚህ ሶፍትዌሮች ናቸው ማለት ነው። ቴሌኮንፈረንስ
ቤኔፊት አለው ወይም ጥቅሞቹ ምንድናቸው? ሴቭ ታይም ሴቭ ያደርጋል። ለምሳሌ አንድ ሰው የሆነ ሰው አዲስ አበባ ላይ ሄዶ ማግኘት ከፈለገ በአካል ሲሄድና እዚህ ሆኖ በቪዲዮ ኮንፈረንስ ሲገናኝ አንድ አይደለም። ታይም ሴቭ ያደርግለታል፣ ኮስትም ይቀንስለታል ማለት ነው። አዲስ አበባ ሄዶ ያን ሰው ሚት አድርጎ እዛ አድሮ ወጪዎችን አውጥቶ ከመምጣት አንፃር እዚህ ቁጭ ብለን ለዳታ ወይም ለፓኬጅ ገዝተን ምናወጣው ይቀለናል ማለት ብናወጣ ይቀለናል። ስለዚህ ታይም ሴቭ ያደርጋል፣ ኮስት ሴቭ ያደርጋል። ኮንፈረንስ ፓርቲሲፓንት ካን ቢ አቴንዲንግ ዘ ሚቲንግ ፍሮም ሆም ኦር ኦፊስ፣ ከሆምም ከኦፊስም ፓርቲሲፔት ማድረግ እንችላለን ማለት። ስለዚህ ኮስት እንደሚቀንስልን ከዚህ ቦታ መረዳት እንችላለን ማለት ነው። አመሰግናለሁ።